በቀን በሰራነው ልክ የሚከፍልን የኦንላይን ቢዝነስ ማይክሮ ወርከርስ $10 ከዛም በላይ ሊከፍለን የሚችል how we doing guys ዛሬ የምናየው ኦንላይን ቢዝነስ ነው። ሪል የሆነ የኦንላይን ቢዝነስ ማይክሮ ወርከርስ የተባለ የኦንላይን ቢዝነስ የምናየው ይሆናል። ብዙ የኦንላይን ቢዝነሶች ቢኖሩም ግን አብዛኞቹ ፌክ እና ለእናንተ የማይጠቅሙ ናቸው። እንደውም ሃክ እስከ ማድረግ ድረስ የሚደርሱ ናቸው። ነገር ግን ይሄ የማይክሮ ወርከርስ የተባለው ዓለም አቀፋዊ ስራ ስለሆነ ሁላችሁም መስራት ትችላላችሁ። በዚህ ስራ በደንብ ተጠቃሚ ነው የምትሆኑት። እቤት ውስጥ ያላችሁ ምንም ስራ አሁን ላይ የሌላችሁ ምናምን ይሄን ስራ በደንብ ብትሰሩት በጣም ጠቃሚ ይሆንላችኋል። ስለዚህ ቪዲዮውን ሳታሳልፉ ከመጀመሪያው እስከ መጨረሻው ድረስ እዩት። እንደዚህ ከተነጋገሩ ሙሉ ስቴፑን በስልክ ማሳያችሁ ይሆናል። ቀለል ባለ አብዛኛው ሰው ስልክ ስለሆነ የሚያገኘው በስልክ ነው ማሳያችሁ እንዴት እንሰራዋለን የሚለውን። ስለዚህ መጀመሪያ ክሮም ላይ እንገባለን። ልክ ክሮም ላይ ከገባን በኋላ ማይክሮ ወርከርስ ብለን ሰርች እናደርጋለን። ቀላል ነው በጣም። ማይክሮ ወርከርስ ብለን ልክ ሰርች ስናደርግ ሌሎች ተመሳሳዮች ስላሉ ሞር ይሄንን ስታገኙ ነው እንትን የምትሉት ክሊክ ማድረግ ያለባችሁ መንካት ያለባችሁ። ስለዚህ ልክ ይሄንን እንዳገኘን እንጫነዋለን። ልክ እንደተጫነው በስልክ ስለሆነ የምንጠቀመው ልክ እንደተጫነው ልክ እዚህ ጋር እቺ 3 ሰረዞች ይታያቸዋል አይደል? እነዚህን 3 ሰረዞች እንጫነዋለን። እነዚህን 3 ሰረዞች ስንጫነው ልክ ሎጊን እና ሬጂስትሬሽን የሚሉ አሉ። እኛ የምንፈልገው ሬጂስትሬሽን ስለሆነ ሬጂስትሬሽንን ክሊክ እናደርጋለን። እዚህ ላይ እንገባለን። ስለዚህ እዚህ ላይ ልክ እንደገባን ልክ እንደዚህ ኢንፎርሜሽንን የሚያገኙበት አካውንቱ ቦታ ነው። ስለዚህ ልክ እዚህ ጋር ኢንፎርሜሽን እናስገባለን። ስማችንን፣ ሚድል ኔም፣ ላስት ኔም፣ ጀንደር፣ ካምፓኒ፣ በርዝ ዴታችንን፣ ኢሜይላችንን፣ ፓስወርዳችንን፣ አድሬሳችንን፣ ዚፕ ኮዳችንን፣ ሲቲያችንን፣ ስቴትመንታችንን፣ ያለን ስቴታችንን አይ። ስለዚህ እያንዳንዱ ነገራችንን እዚህ ጋር የምናስገባ ይሆናል። ስለዚህ ፈርስት ኔም ልክ እናስገባለን። እዚህ ጋር አክቹአሊ እኔ አካውንት አለኝ ግን ለእናንተ ለማሳየት ነው ይሄን እየከፈትኩ ያለው። ላስት ኔም ሲባል ያባስ ስም ይመስላል ግን ላስት ኔም ያያታችሁ ነው የምታስገቡት። ከዛ ጀንደር እናስገባለን። ጀንደር ላይ ወንድ ከሆናችሁ ያው ሜል እያላችሁ፣ ሴት ከሆናችሁ ፊሜል እያላችሁ ማስገባት ነው። ከዛ ካምፓኒ ካላችሁ አስገቡ፣ ግን ብትሞሉም ባትሞሉም ምንም ችግር የለውም። ከዛ በርዝ ኦፍ ዴት ነው። በርዝ ኦፍ ዴት ላይ በውጮቹ ነው የምትሞሉት፣ በእኛ ሀገር ሳይሆን በውጮቹ ነው የምትሞሉት። እኔ ሄዳር ስለተወለ ኖቬምበር ለዋለሁ። ከዛ በኋላ ከታይ የሚለው ወሬ ነው ኢሜል ዝናብ ጌታለ ወደ ኢሜይላችንን ደግሞ እናንተ ያዘጋጃችሁትን ኢሜይል ታስገቡታላችሁ። እኔ ለምሳሌ የራሴን ኢሜይል አስገባለታለሁ። ከዛ ፓስወርድ እኔ የፈለኩትን መስጠት እችላለሁ። እናንተም የፈለጋችሁትን ስጡ። እኔ ዝም ብዬ እዚሁ ላይ ስትሮንግ ፓስወርድ እንዲያደርገው ሰጠዋለሁ። የዚሁ ሶሪ ወይም ብሎ መሰለኝ ብዬ ሰጠዋለሁ። እናንተም ደስ ያላችሁትን የራሳችሁን ፓስወርድ መስጠት ትችላላችሁ። አድሬስ
እናንተ የምትኖሩበትን። እኔ ለምሳሌ ወልዲያ ስለሆነ የምኖረው ወልዲያ ብዬ ነው የምኖረው። ዚፕ ኮድ ደግሞ ደስ ያላችሁ እኔ ለምሳሌ 000 ብዬ 4 ዜሮዎች ሞልቼለታለሁ። ሲቲ አሁንም እኔ ወልዲያ ስለሆነ የምኖረው ወልዲያ ብዬ ሞላለታለሁ። እናንተ ደስ ያላችሁ። ስቴት ወይም ሪጅን የሚለውን ደግሞ ክልላችሁ ነው። እኔ አማራ ክልል ስለሆነ የምኖረው ይቅርታ አማራ ብዬ እሞላለታለሁ። አዲስ አበባ ሌላ ክልል ውስጥ ካላችሁ ኦሮሚያ ውስጥ ካላችሁ ኦሮሚያ፣ ትግራይ ውስጥ ካላችሁ ትግራይ እያላችሁ ማለት ትችላላችሁ። ከዛም በኋላ ደግሞ እዚህ አገር የምትሞሉበት ቦታ አለ። ከዛ ልክ እንደዚህ ዝቅ ብለን ኢሜል ፈልገን ኢትዮጵያን እንሞላለን ማለት ነው። ኢትዮጵያን ከሞላን በኋላ እነዚህ ኢምፕሎየር ኦፍ ሰብስክሪፕሽን የሚሉትን ደግሞ ደስ ያላችሁ መሙላት ትችላላችሁ። ያን ያህል ችግር የለውም። ብቻ የመጨረሻውን ግን ግዴታ ነው። ሬጅስትሬሽንን ኮንፍሬም አክሴፕት ማድረጋችሁን የሚገልጽ ስለሆነ ልክ ይሄ የመጨረሻው ይሄ ማለት ነው። ይሄን ግዴታ ክሊክ አድርጉ። ሌሎቹ ችግር የለውም። ያን ያህል አስፈላጊ አይደለም። ያን ያህል ማድረግ ብታደርጉት ጥሩ ነው። ከዛ ቀጣይ ምንድነው ልክ እንደጨረስን አሁን ሁሉንም ሞልተን ጨርሰናል። ያለውን በሙሉ ሞልተናል። ስለዚህ ወዴት ነው የምንሄድ? ሳብሚት እንለዋለን። ይሄን ነው የምንጫነው። ሳብሚት እንዳልነው ጋይስ ልክ እንደዚህ ሳብሚት ካልን በኋላ ያሳየኋችሁን ከተጫናችሁት በኋላ ልክ ኢሜይላችን ላይ ኮንፍርም አድርገው የሚል ይመጣልናል። ልክ እንደዚህ ኢሜይላችን ላይ ኮንፍርም አድርጉት የሚል ይመጣልናል። ልክ ኮንፍርም አድርጉት ሲመጣልን ታች እናደርጋቸዋለን። እዚህ የመጣልን ሳይቱ ጋር ይኸው እዚህ ጋር ማለት ነው። ይሄንን ክሊክ እናደርገዋለን ወይም ታች እናደርገዋለን። ልክ ይሄንን ስንነካ ኮንፍርም እያደረገልን ነው ኢሜይላችን። ያው ባላችሁ ኢሜይል ነው የምትገቡት። ስለዚህ እዚህ ቼክ ዩር አክቲቭ ዩር አካውንት አለ። አካውንታችን አክቲቭ መሆኑን እናረጋግጥ። ስለዚህ አካውንታችን ኦልሬዲ አክቲቬትድ ሆኗል። ስለዚህ ክሊክ ቱ ሎጊን የሚለውን እንጫናለን። ታች ላይ ያለውን እንዳያችሁት ማለት ነው። ስለዚህ እዚህ ጋር ኢሜይላችሁን እና ፓስወርዳችሁን እንደ አዲስ ሎጊን አድርጉ ይላችኋል። አሁን ቀደም ሬጂስተር ነው ያደረገው። ስለዚህ አሁን ሎጊን አድርጉ ነው የሚለው። ስለዚህ እኔ እዚህ ጋር ሴቭ ስላደረገው ሳምሰንግ ራሱ ስለሰጠው ፓስወርዱ ነው። እናንተ የሚያስገባችሁትን ኢሜይል እና ፓስወርዳችሁን እዚህ ጋር እንደገባን እንግዲህ ይሄው እንደምታዩት ነው። ልክ እነዚህን ስራዎች ነው የምትሰሩት። እያንዳንዱ የራሱ የሆነ እንትን አሉት መመሪያ አሉት። ልክ ውስጥ ላይ ስትገቡ ምን መስራት እንዳለባችሁ፣ እንዴት አድርጋችሁ መስራት እንዳለባችሁ፣ ከምን በኋላ ምን መስራት እንዳለባችሁ ስለሚያሳይ በጣም ቀላል ነው። እንዴት መስራት እንዳለበት ሙሉ ነገሩ እዛ ላይ ስላለ ምንም የምትቸገሩት ነገር አይኖርም ማለት ነው። እያንዳንዱ ላይ እየገባችሁ በዛ ላይ ይኸው እንደምትመለከቱት በየእንትኑ 10 ሳንቲም ይከፍላል፣ 55 ሳንቲም ይከፍላል። ከዛ ኢቭን ኢፍ ይኸው እዚህ ጋር እንደምታዩት ከሆነ $6 ሁላ የሚከፍልበት አለ። $6 ሁላ ይከፍላል። ስለዚህ በአንድ ጊዜ መስራት የምትችሉ ከሆነ $6 ራሱ መስራት ትችላላችሁ። ስለዚህ ምንድነው እዚህ ጋር የምትሰሩት? ቴሌግራም መክፈል ሊሆን ይችላል፣ ወይም ጆይን ማድረግ ሊሆን ይችላል። ቀላል ስራ ማለት ነው። ኢሜል ክሬት አድርጋችሁ ለሰው መሸጥ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ስለዚህ በጣም ቀላል ስራዎች ስለሆነ እዚህ ጋር የምትሰሩት ያን ያህል የሚከብዳችሁ ነገር አይደለም ለአብዛኞቻችሁ። ስለዚህ $1 ብዙ በቀን $4 እና $5 $6 ሰራችሁ ማለት ለእናንተ ለኢትዮጵያ አሁን ባለንበት ሲቹዌሽን በጣም አሪፍ ነገር ነው። ለምሳሌ $5 እና $6 ብታስቡት ከ900 እና ከ1000 ብር በላይ ነው። ይሄ ማለት ቀላል ብር አይደለም። ገብቷችኋል? እዚህ ላይ ደግሞ ማውጣት የምትችሉት ስንት ብር ስታደርጉ ነው? ሚኒመም $5 ስትሰሩ ከዛ በላይ ማውጣት ትችላላችሁ። ከ$5 በላይ መስራት ስትችሉ ማለት ነው። $5 ደግሞ በጣም ኖርማል ነው እዚህ ላይ። ከዛ ምን መስራት እፈልጋለሁ የምትሉ ከሆነ ይኸው እዚህ ጋር ኦል ጆብ የሚል አለላችሁ አይደል? እነዚህ ልክ ይኸው እዚህ ጋር ያሉት ማለት ነው። እዚህ ጋር ያደመኩባቸው ልክ እናንተ ምን መስራት እንደምትፈልጉ እዚህ ጋር ማየት ትችላላችሁ። እያንዳንዱ ራይት ማድረግ ወይም ሪቪው ማድረግ ሊሆን ይችላል። ራይት ሪቪው ሶሻል ሚዲያ ነክ ነገር ሊሆን ይችላል መስራት የምትፈልጉት። ሳይን አፕ ማድረግ የሆነ ነገር ላይ ሳይን አፕ አድርጉ ብሏችሁ ሳይን አፕ አድርጋችሁ ሊከፍላችሁ ይችላል። ከዛም ፕሮሞሽን ሊሆን ይችላል።
ቴስቲንግ ማድረግ ሊሆን ይችላል። ሞባይል አፕሊኬሽን አወርዳችሁ KYC ጨምራችሁ መስራት ሊሆን ይችላል። ብቻ እናንተ መስራት በፈለጋችሁት ነገር መስራት ትችላላችሁ። በጣም ቀላል ስለሆነ ማለት ነው። እዚህ ጋር ላሳያችሁ ሌላ የፈለኩት ነገር ምንድነው? ልክ እንደምትመለከቱት ለምሳሌ እዚህ ጋር ገባን እንበል እና እንድታዩት ነው። እዚህ ጋር ስገቡ ዝም ብለን መስራት አንችልም ማለት ባንዴ ልስራ ብትሉ መስራት አትችሉም። እንዴት ነው የምንሰራው? እዚህ ጋር ይኸው እንደምታዩት ፔፓል አለ፣ ኤርቲኤም አለ። በእነዚህ ነው የምንሰራው። ፉሊ ቬሪፋይ አልሆነም ይለናል እዚህ ጋር ራሱ። ስለዚህ ቬሪፋይ ማድረግ መቻል አለብን እያንዳንዱን ነገር ማለት ነው። ይሄ ማለት በኤርቲኤም የሚለው ጋር ለምሳሌ እንገባለን አይደለ? እንግባና ላሳያችሁ። እዚህ ጋር ልክ ስንገባ የከፈትንበት ኢሜል አለ አይደለ? ይሄ ኢሜል ከናንተ ኢሜል ጋር ከኤርቲኤም የሚለው አፕሊኬሽን ነው፣ ልክ እንደ ዋሌት ማለት ነው። ፔፓልን ብዙዎቻችሁ ታውቁታላችሁ፣ ኤርቲኤም የሚለው ብዙዎቻችሁ ታውቁታላችሁ። ስለዚህ ፔፓል አሁን ላይ ለመክፈት አስቸጋሪ ነው፣ ኢትዮጵያ ውስጥ በጣም አስቸጋሪ ሆኗል። ስለዚህ እናንተ በቀላሉ ኤርቲኤም የሚለውን አውርዳችሁ መጠቀም ትችላላችሁ። እዛ ላይ ቬሪፋይ አድርጋችሁ ማለት ነው። ኤርቲኤም የሚለው ልክ ያው እዚህ ጋር እንደምታዩት አፕሊኬሽኑን ቀድሜ ሰርች ስላደረኩት ነው። ቲኤም ብላችሁ ሰርች ስታደርጉት ይመጣላችኋል። ልክ እንደዚህ እኔ ስላወረድኩት ነው አክቹአሊ። እናንተ ግን መጠቀም ትችላላችሁ። አውርዳችሁ ኢንስታል ካደረጋችሁ በኋላ ከፍታችሁ ተመሳሳይ በሆነ ኢሜል መክፈት ትችላላችሁ ማለት ነው። ከዚህ ማይክሮ ወርከርስን ከከፈታችሁበት ጋር ተመሳሳይ በሆነ መንገድ ነው መክፈት ያለባችሁ ያንንም። ስለዚህ ለዛሬ እንግዲህ ይሄን ይመስላል። ሌላ ላሳያችሁ የምችለው ነገር ብዙም አይኖርም። ስትሰሩ እዚች ጋር ዶላሩ ያመለክታችኋል። እዚህ ጋር ሰራችሁ አካውንታችሁ ጋር እያንዳንዱ ቀላል ነው። ስለዚህ ምንም የሚከብዳችሁ ነገር አይኖርም። ብዙ እያነበባችሁ መስራት ትችላላችሁ። ስራዎቹም እንደነገርኳችሁ በጣም ቀላል ናቸው፣ እያንዳንዱን ስለሚሰጥም ማለት ነው። ስለዚህ በጣም በቀላል መንገድ ነው ያሳየኋችሁ። በጣም በቀላሉ እንድትረዱት አድርጌ ነው ለማሳየት የሞከርኩት። የብዙ ስራዎች ናቸው ልክ ታች ላይ እንደምታዩት። እነዚህን ሁሉ መስራት ትችላላችሁ። ምንም የቀረ ነገር የለም። ሌላ ደግሞ እዚች ጋር ሪሰርች የሚል አለ። ሌላ አንድ ያላሳየኋችሁ ነገር ሪሰርች የምትላለች እዚች ጋር አለ። እዚች ሪሰርች የሚተለው ጋር ብዙ ሰዎች ሪሰርች ለመስራት እንትን ይላሉ፣ እዚህ ላይ ያወጣሉና እናንተ ልክ ትገቡና ይሄው እዚህ ጋር እንደምታዩ $2 የሚሰጥ 20 ሳንቲም የሚሰጥ $2 የሚሰጥ 20 ሳንቲም እንደምትመለከቱት ነውና ትገቡና ልክ ትሰራላችሁ። የሆነ የሚጠይቋችሁ ጥያቄ አለ፣ እነሱን ጥያቄዎች መመለስ፣ ሌላ ምንም ነገር የለውም። ጥያቄዎችን መመለስ፣ ከዛ ልክ ዶላሩን እዚህ አካውንታችሁ ላይ ይጽፍላችኋል ማለት ነው። በቀጣይ አሳየን የምትሉ ከሆነ ኤርቲኤም የሚለውን እና ይሄንን ኮኔክት ማድረግ ኮሜንት ላይ ጻፉልኝ። አመሰግናለሁ። ስለዚህ ሰብስክራይብ ያደረጋችሁ ያላችሁን ጥያቄ ደግሞ ኮሜንት ላይ ያስቀምጡልኝ። አመሰግናለሁ።